ሰላም ተማሪዎች እንዴት ናችሁ? Today we will try to discuss the application of linear equation in calculating the work rate. Work rate means አንድ ሰው የሆነን ስራ በሆነ ሰዓት ውስጥ የሚጨርስ ከሆነ የራሱ ኢንዲቪጁዋል ሬት ወርክ ሬት አለው። ሌላ ሰው ራሱን ስራ በሌላ ሰዓት ውስጥ ደግሞ የሚጨርስ ከሆነ እሱም ኢንዲቪጁዋል ወርክ ሬት ይኖረዋል። እነዚህ ሁለቱ ሰዎች በጋራ ያንን ስራ ሲሰሩ ምን ያክል ሰዓት ይፈጅባቸዋል የሚለውን ታይም ኦፍ ኮምባይንድ ሬት የምንለው አፕሊኬሽን አለው ማለት ነው። ሊኒየር ኢኩዌሽን እሱ እንደዛ አይነት ፕሮብሌሞችን ሶልቭ ለማድረግ ይጠቅመናል ማለት ነው። ከነሱ አንድ ኤግዛምፕል ወስጄ አሳያችኋለሁ። ከዛ በፊት ወርክ ሬት ምንድነው የሚለውን እናያለን። ታይም ደግሞ ምን ያክል እንዴት እንፈልጋለን የሚለውን እናያለን። ኦኬ ወርክ ሬት ማለት አንድን ወርክ በሰዓት ምን ያክል እንሰራለን ወይ ደግሞ በቀን ምን ያክል እንሰራለን የሚለውን ካልኩሌት የምናደርግበት ነው። ለምሳሌ አንድ ሰው ስራውን ለመስራት 10 ሰዓት የሚፈጅበት ከሆነ ወርክ ሬቱ 1/10 ነው ማለት ነው። ለምሳሌ ታይም ማለት ወርክ ኦቨር ሬት ማለት ነው። ታይም ማለት የሚፈጅበት ጊዜ ወርክ ኦቨር ሬት ነው። ኢንክሪስ ክሮስ አድርገን ለዚህኛው ሬት ካልኩሌት ብናደርገው ወርክ ኦቨር ታይም ነው ማለት ነው። ይሄ ሬት ነው። ለምሳሌ ሚስተር ኤክስ የሚባል ሰው የሆነን ስራ ለመስራት if it takes ሚስተር ኤክስ የሆነ ስራ ለመስራት 7 ቀን ሰዓት ይፈጅበታል እንበለው። ሚስተር ዋይ ደግሞ ያንኑ ስራው ሰርቶ ለመጨረስ ሚስተር ዋይ works the same works in b days. let's say ሚስተር ዋይ ደግሞ ያንኑ ስራ b ሰዓት ውስጥ ወይ ደግሞ b ቀን ውስጥ ይጨርሳል እንበል። አሁን የእያንዳንዱ ኢንዲቪጁዋል ሬት ምን ያክል ነው? የሚስተር ኤክስ እና የሚስተር ዋይ ኢንዲቪጁዋል ሬት አላቸው። ያ ማለት ኢንዲቪጁዋል ሬት እንለዋለን። ኢንዲቪጁዋል ሬት ኦፍ ሚስተር ኤክስ ኢዝ 1/a ነው። ሚስተር ዋይ ደግሞ ራሱን ስራ b ቀን ስለሚፈጅ ሬቱ 1/b ነው ማለት ነው። ኢንዲቪጁዋል ሬቱ 1/b። አሁን ይሄ የግላቸው ፍጥነት ነው ማለት ነው። ኮምባይንድ ሬት የምንለው it is the sum of individual rate ሚስተር ኤክስ ፕላስ ሚስተር ዋይ የሚሰሩበት ሬት ሲደመር ኮምባይንድ ሬት ነው ማለት ነው። በጋራ ቢሰሩ ያላቸው ሬት ነው ማለት ነው። ስለዚህ ሚስተር ኤክስ 1/a ነው ፕላስ ሚስተር ዋይ ደግሞ 1/b ይፈጅበታል ነው። a እና b ቀንም ሰዓትም ሊሆን ይችላል እንደተሰጠው ነው ማለት ነው። ስለዚህ እነዚህን ኤልሲኤማቸውን ፈልገን ብንደምር a times b is the common multiple of a and b a times b ለa ስናካፍል b ነው የምናገኘው። ሲባዛው 1 ስናረጋው b ራሱ ነው የምናገኘው ማለት ነው። በተመሳሳይ መልኩ ab ለb ስናካፍልና ለ1 ስናባዛ a እናገኛለን ማለት ነው። ስለዚህ ኮምባይንድ ሬት አሁን እነሱ ኮምባይንድ ሬት ምን ያክል ነው? b ነው። ይሄ ኮምባይንድ ሬት ነው ማለት ነው። እዚያ ጋር ይሰራል። time is the reciprocal of combined rate. እዚህ time is the reciprocal ይሄንን መገልበጥ ነው ማለት ነው። time is the reciprocal of combined rate የሚፈጅባቸው ሰዓት ይሄንን combined rate መገልበጥ ነው ማለት ነው። that means a times b over a plus b። በዚህ አጭር ፎርሙላ ማንኛውም ከዚህ ጋር የተገናኙ ጥያቄዎችን ሶልቭ ማድረግ እንችላለን። let's come over example. አሁን ኤግዛምፕላችን ምንድነው የሚለው? ሳሙኤል can do a certain work in 15 days and Sharon can do the same work in 10 days. In how many days do they together to finish the work? አሁን ሳሙኤል 15 ቀን ይፈጅበታል እዚህ ጋር እንደምታዩት። ሳሮን ደግሞ 10 ቀን ይፈጅባታል ነው ራሱን ስራ ለመስራት። ስለዚህ if they do together in how many days can they finish the works? ስለዚህ አብሮ ቢሰሩ በምን ያክል ቀን ውስጥ ይጨርሳሉ የሚለውን የቀድሞውን ፎርሙላ መጠቀም ነው። ታይማችን is equals to which is reciprocal of
ኮምባይንድ ሬት ነው። ኤ ታይምስ ቢ ኦቨር ኤ ፕላስ ቢ ነው ማለት ነው። ይሄ በሰዓትም ሊሰጥ ይችላል። አንዳንዴ ዚስ ኬስ በቀን ስለተሰጠ ዴይ እንጠቀማለን ማለት ነው። ስለዚህ ሳሙኤል 15 ቀን ነው ታይምስ ያ ደግሞ 10 ቀን ነው ኦቨር የነሱ ድምር ማለት ነው። 15 ዴይ 2 ዴይ ስለሆነ ስናባዛ ስኩዌር ይሆናል ኦቨር 15 + 10 ዴይስ ነው የሚሆነው ማለት ነው። ስለዚህ 15 ባዛ በ10 ማድረግ ነው። it become 115 50 ዴይ ስኩዌር ነው የሚሆነው። እዚህ ጋር 2 ዴይ ስላለ ኦቨር ይሄኛው 15 ባዛ 10 ሲደመር 10 25 ነው የሚሆነው ማለት ነው። ይሄን ስናቃልለው 15 ለ5 3 ነው። 25 ለ5 ደግሞ 5 ነው። 30/5 ነው የሚመጣው which is 6 days ማለት ነው። በ6 ቀን ውስጥ ይጨርሱታል ማለት ነው ይሄንን ስራ። ስለዚህ በዚህ መልኩ ከዚህ ጋር ተመሳሳይነት ያላቸው ጥያቄዎችን ሶልቭ ማድረግ ትችላላችሁ። ቪዲዮውን ላይክ ማድረግ እንዳትረሱ፣ ዩቲዩባችንን ሰብስክራይብ አድርጉ፣ ቲክቶክ አካውንታችንን እንዲሁ ላይክ ሼር ማድረግ እንዳትረሱ። ቴሌግራም ላይ የተለያዩ ጥያቄዎች ይኖራሉ፣ ቪዲዮዎችም ይኖራሉ፣ ወርክሺቶችም እሱን ጆይን አድርጋችሁ እንድትጠቀሙ አሳስባለሁ። ቴንክ ዩ